ያከፋፈል ሂደታችን 10% ነው ቅድመ ክፍያ የሚሆነው ያው ከ6 ወር እስከ 8 ወር ባለ ጊዜ ውስጥ ደግሞ ሁለተኛው ክፍያ 15% እያለ በ9 ዙር የሚጨርሱ ይሆናሉ ማለት ነው ያ ሲሆን ግን የኮንስትራክሽን ሂደቱን ተከትሎ ነው የሚሆነው ሙሉ ክፍያ የሚከፍለን ከሆነ ደግሞ አንድ ደንበኛ እስከ 30% ድረስ ቅናሽ ይደረግለታል ማለት ነው አዎ ያ ማለት በካሬ እስከ 61000 ብር ድረስ ማለት ነው እንግሊዝ ኤምባሲ ጋር እዚህ ጋር እንግዲህ በካሬ እስከ 61000 ብር ድረስ መግዛት የሚችሉበት ሁኔታ ይኖራል ማለት ነው ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ ጎራ ያልነው እጅግ ዘመናዊና ቅንጡ የሆነ አፓርታማ ሰርቶ እያስረከበ ወዳለ ሰመር ሪል ስቴት ነው። እንግዲህ ቀደም ብለን የምናውቀው ሴቶች አደባባይ ላይ አሪፍ የሆኑ ቤቶችን ሰርቶ አስረክቦ እንደሆነ እናውቃለን። እንግዲህ አሁን ደግሞ በተጨማሪ በእንግሊዝ ኤምባሲ የሚያማምሩ ቤቶችን ይዞ ቀርቦልናል። እስቲ ውስጥ ያለውን ነገር እናያለን። አብራችሁ ቆዩ። እሺ እንዴት ነሽ? ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽ። አረፍ በይ። እሺ አልፋ እንኳን ደህና መጣሽ ብያለሁ ወደ ሰመር ሪል ስቴት። እንግዲህ ዛሬ ሰመር ሪል ስቴትን በደንብ ማስጎበኝሽ ይሆናል። ምን ይዛችኋል የሚለውን ከተማው ላይ በደንብ አነጋጋሪ ሆኗል አሁን ላይ ሰመር ሪል ስቴት ማለት ነው። ከዛ አንፃር እንግዲህ ይዘን የመጣናቸው ነገሮች እያንዳንዱ ነገሮች በደንብ ማሳይሽ ይሆናል ዛሬ ማለት ነው። ያው እንግዲህ ወደ እናንተ ወይ ወደ ሰመር ሪል ስቴት ነው ዛሬ ጎራ ብለን ያለነው። ያው ከዚህ ቀደም ደግሞ የሆነ አነጋጋሪ የሆነ ነገር አለ። በተለይ ደግሞ ሴቶች አደባባይ በጣም ዘመናዊና ቅንጡ የሆኑ ቤቶችን ሰርታችሁ ማስረከባችሁ ይታወቃል። አሁን ደግሞ ይዛችሁት የመጣችሁት እንግሊዝ ኤምባሲ አካባቢ ነው የሚል ነገር ሰምቼ ነው የመጣሁት። እውነት ነው? እውነት። እስቲ ንገረኝ አንዳንድ ነገሮች በዛውም ራስን አስተዋውቂ። በጣም ጥሩ ሻልፋ አመሰግናለሁ። እኔ ኃይሌ ይባላለሁ የሰመር ሪል ስቴት የሽያጭ አማካሪ ሱፐርቫይዘር ነኝ ማለት ነው። እንግዲህ ያሉትን መረጃዎች በደንብ ስለ ሰመር ሪል ስቴት እንዴት ነው አነጋጋሪ የሆነበት ምክንያት አሁን ላይ ምንድነው አዲስ ነገር ያዛችሁት የሚሉትን ነገሮች በደንብ ማደርስሽ ይሆናል። ያው ስለመጣችሁ በጣም ደስ ብሎኛል። እንግዲህ ያሉትን አዲስ ነገር ሲኖር ለደንበኛ ስፔሻሊ ለናንተ ኦዲየንሶች እንግዲህ አዲስ ነገር የተሻለ ነገር ሲመጣ መቼም እናንተ ፈልፍላችሁ መድረስ ትችሉበታላችሁና ዌልካም ብለናል። ከዛ አንፃር እንግዲህ ሰመር ሪል ስቴት ምንድነው ይዞ የመጣው ለሚሉት ነገሮች ያው አንቺም እንደጠቀሽው ከዚህ በፊት እንግዲህ ወደ ካዛንቺስ ሴቶች አደባባይ ጋር እጅግ ዘመናዊ የሆነ ብሎክ ኦሬዲ ባልንበት ቀን በ3 አመት ውስጥ ኦሬዲ አጥንቀቅ አድርገን አስረክበን ለደንበኞች ማስረከባችን ይታወቃል። ከዛ አንፃር እንግዲህ ደንበኞች ያው ጥሩ ነገር ሲገኝ ለወዳጅ ለቤተሰብ መቼም ሪከመንድ ይደረጋልና ያው ሌሎች ሳይቶችን ኦሬዲ ሲጠብቁ የነበሩ ደንበኞች ነበሩ።